እኔም እሷም ድንግልናችንን እርስ በራስ የተወሳሰድንበት ቀን ነበር። ንዝረት ሃዬ ነገሩ እንዲህ ነው። ማትሪክ ሳይመጣልኝ ቀርቶ በድባቴ ውስጥ እያለው አወቀ የተባለ የሰፈራችን ብረት ቤት ባለቤት ና ስራ ላስለምድህ ተስፋ ቆርጠህ አትባክን ብሎኝ ብረት ቤት ስራ በጀመርኩ ሰሞን ክረምት ላይ ትዝ የሚለኝ ወደ ማታ መሻሽቼ ከስራ ሻወር እንኳን ሳልወስድ ከነግሳንግሴ ዛል ብዬ ግቢ ደረስኩ። ለወትሮው ጸጥ ያለ ግቢ ስገባ ግን ግቢያችን ያለ ወትሮው ተማሙቆና ተጫጭሶ ጫጫታ ነግሶበት ደረስኩ። ምንም ተፈጥሮ እኮ አይደለም። በደባልነት በምንኖርበት ግቢ የጎረቤታችን አንዲት ልጅ ለእረፍት በእንግድነት ከድሬዳዋ መጣ ነው። እኩያ የሆነች የድሬ ልጅ ቆንጆ ግን ደግሞ ቀልቃላ፣ ምላሷ ረጅም፣ ቀስ ብላ ማታወራ። እቤት እንደገባው ረጅም ዘመን እንደሚተዋወቅ እንደተነፋፈቀ ሰው ከነጨቀየው የሥራ ልብሴ ተጠመጠመችብኝ። ከመቸው ቤተሰቦቼን ተዋውቃ፣ ከመቸው ተግባብታ፣ ከመቸው በፍቅሯ እንደጣለቻቸው አምላክ ብቻ ነው የሚያውቀው። ሁሉ ዘመዷን የሚመስላት። እኔ ችኩል ሰው አልወድም። ሻወሬን ወሰድኩና በጊዜ ልተኛ ብዬ ወደ መኝታ የገባው ግን እንዴት ልተኛ? የባንግላዴሽ ሬዲዮ ይመስል ያለማቋረጥ በጩኸት ቤቱን አናጋችው። ጭራሽ መኝታ ቤቴ መታ አንተ ፈታላ እና እንጂ ቡና ፏ ብሎ ግቢው ተጫጭሶ እንቅልፍ ምንድን ነው? ተነስ አዋክባ ከመኝታ ቤት ወደ ግቢያችን እጄን እየጎተተች ይዛኝ ሄደች። ምን አይነት ፈጣጣነት ነው! ጭራሽ እኛ ቤት ሆነ ውሏ። እሱ ይሁን ጭራሽ መኝታ ቤቴን አመሰቃቀለው ቲሸርቴን ለብሳ ምናምን ቁጭ ብላ ከእናቴ ጋር ስትሳሳቅ አገኛታለሁ። እኔስ ምን ሞኝ ምን ጭቅጭቋን አወጣታለሁ። እሷስ ትስቅብኛለች። በጣም ስበሳጭ ለእቅፍ የተዘረጋ የተንከረፈፈ እጇን ዘርግታ ነይ በቃ ልቀፍሽ ምንድነው እሹ እያለች ታላግጥብኛለች። በጣም ከተነጫነስኩ አቦተውና ብላ ላፍታ ተኮሳትራ መልሳ ደግሞ እንደ ውብ ጅረት የሚፈስ ሳቋን ታንፎለፍለዋለች። ቢሲንካ ሃዬ ጭራሽ ስራ ቦታዬ ሁላ መምጣት ጀመረች። የቤቷ አላንስ ብሏት ደግሞ መስሪያ ቦታዬ ልታሳቀቀኝ። ለምን መጣሽ ብዬ ቆጣታለሁ። አቡና አፈቀኛ ናፍቆት ብርቁ ብላ እንደ ቤቷ ተደላድላ ስራ ቦታም አዋራ ማጨስ ጀመረች። የሚገርመኝ ሁሉም የሚወዳት ነገር አለቃ ያወቀ ራሱ በቃ ምን እንዳስነካቸው አላውቁም። ኮስታራው ሰውዬ ሰገሌ ድረስ የሚሰማ ረጅም ሳቅ መሳቅ ጀመረ። ከግቢያችን አልፋ የሰፈሩን ሰው ምን አይነት ነገር እንዳስነካቸው አላውቅም። ሁሉም ሰው ከእብድ እስከ ዱርዬ፣ ከቄስ እስከ ሸኪ፣ ሕፃን ሽማግሌው ኤማንዳ ኤሙ እያሉ ወዳጅ ጓደኛ ያደረጓት። አይ ኤማንዳ ባቅላዋ፣ ድንች በእንቁላል እርጥብ ሁላ ሳይቀር እየሰራች ቤታችንን የድሬ ቤት አደረገችው። ከዛን ጊዜ ወዲህ የነዚህ ምግቦች ሱሰኛ ሆኜ ቀርቻለሁ። የቤታችን ተወዳጅ
ያለች ሁሉ እሺ ብቻ የሚባልላት ልጅ ሆነች። እኔ ግን እንዲሁ እንዳቃጠለች ከርማ በስተመጨረሻ እሳትና ጭድ መሆናችን ቀርቶ በፍቅር እፍ ክንፍ አልኩኝ። ወይ ጉድ! እሷም ከነፈች። ሳያት መናደድ ቀርቶ ላያት ከሥራ ወደ ቤት መክነፍ ሆነ ስራዬ። ወክ እናደርጋለን ማታ ላይ ብዙ ጊዜ። ከሳምንት ደሞዜ ቆጥቤ ፊልም ጋብዛት ጀመር። አንዳንዴ ደግሞ ሃኒ ካፌ ሄደን እሷ ባቅላባዋን እኔ ማኪያቶ ልፌ በሳቅ ፉዞ እያደረገችኝ ሰዓቱን ሳናውቀው ጭልጥ ይላል። አንድ ቅዳሜ ቀን ከሰዓት የግቢያችን ሰው ሁሉ ለቅሶ ጥርግርግ ብሎ ሄዶ እኔና እሷ ብቻ ሆነን ፊልም እያየን ሳናስበው ከንፈራችን ተቆላልፎ ራሳችንን አገኘነው። ሴት ልጅ ለመሳም አዲስ ባልሆንም ያንን ቀን ግን መቼም አልረሳውም። ምክንያቱም እኔም እሷም ድንግልናችንን እርስ በራስ የተወሳሰድንበት ቀን ነበር። ንዝረት ለወራት የፍቅር ቄጠማችንን አጨድን። ጊዜውም ከነፈ፣ ፍቅር ጠለዘን። ግን ፍቅራችን ለወራት ብቻ ነበር። ክረምቱ አልፎ ወደ ድሬ ስትመለስ የእውነት ከፋኝ። የሆነ ወናነት ተሰማኝ። ልትሄድ አካባቢ በቃ የማብዱላ ነበር የመሰለኝ። እሳትና ጭድም ለካ ይፋቀራል። እኔ ልጉም እሷ ጨለል ጥላኝ ወደ ድሬ ሄደች። ስትሄድ አንጀት የተቃጠለ ክፉኛ ናፈቀችኝ። ከበረሃ ጥም ይልቅ ላያት ተጠማው። ሰው በሚያናድደው በሚያቃጥለው በሚጨቃጨቀው ናፍቆት ይጋያል ለካ። ሰው በዚህ ልክ ሰውን ይወዳል እንጃ። ከዛ ጊዜ ወዲህ አላገኘኋትም። የሷ ዘመዶች የኛም ጎረቤቶች ከሀገር ወጡ። ጊዜውም ነጎደ። እኔም አንገቴን ደፍቼ ወጥሬ መስራት ጀመርኩ። እነሆ ዓመታት ተቆጠሩ። ከቅጥር ወጥቼ የራሴ ብረት ቤት ኖረኝ። 2-3 ሴቶች በሕይወት መጥተው ነበር። ግን ምን ዋጋ አለው? የድሬው አቀበጥ የኔ ቃጠሎና አቃጣይ ጊዜው ቢነጉድም ልቤ ግን እሷን እያለኝ ተቸገርኩ። በምናቤ ወደማላውቀው ድሬ እጓዛለሁ። በማላውቀው በድሬ ጎዳና ላይ ድሬያዋን ለብሳ እጃችንን አቆላልፈን አጠማምረን ወዲህ ወዲያ ስንል በሐሳቤ ውልብ ይልብኛል። ባገኛት የነፍሴን ክፍተት እንደምትሞላልኝ ልቤ ሹክ ይለኛል። በዛ ላይ እውነት በጣም ትናፍቀኛለች። በሆነ ጊዜ በህልሜ ሹክክ እያለች ትመጣለች። ከአፌም ከልቤም አልጠፋችም። ቆይ ለምን ድሬ አልሄድም እንዴ አልኩኝ። ውስጤ ሞኝ ነኝ ይለኛል። ልሁና ብልጥ ሆኜስ ምን ላተርፍ? ደግሞ ልቤ እንዲህም ይለኛል፣ ቆይ እሷ ከነጭራሹ ባታስታውስስ? ከነመፈጠርህ ረስታህ የራሷን ሕይወት እየኖረችስ ቢሆን? አግብታስ ቢሆን? ባለ ትዳር ሴት ቤት ዘው ተብሎ ይገባል? እሺ እንደው ድሮ ባትሆንስ? ፊት ነስታ ጥንብርኩስህን አውጥታ ብታባረርህስ? ሙግትና ፍጭት ከራሴ ጋር ገጥም ያለው ከራሴ ጋር ትልቅ ነቆራ። በፍለጋ ውስጥ መልስ አለ እድልም። እናም ይህን ፈታ ላማንነቴን ይዤ ወደ ድሬ
ይኸው ዛሬ ከብዙ ድካም በኋላ አገኘኋት። ምን አለ አምና ፈልጊያት ቢሆን ኖሮ፣ ካቻምናስ ቢሆን የፈለኳት። ፍለጋዬ ምን ነበር ባይዘገይ፣ ምን ነበር አብረን ሻይ ቡና እያለን ወዲያኔው ክረምት በትዝታ ብንነጉድ። አላሳዝንም? የቀረስ ይመስለኛል፣ ከቀረስ እኮ ያመኛል። ዘግይታ ነው አርፍዳ ወይ ደግሞ አልፋኝ ሄዳ፣ ስደረድር ነው ያለው። እሷን ልፈልግ በከንቱ ደከምኩ። አገኘኋት። እሷን ሳይሆን መቃብሯን በርቀት አሳዩኝ። በወሊድ ምክንያት አምና ሞተች አሉኝ። መቃብሯ ላይ አበባ ጉንጉን ተቀምጧል። ሐውልቷ ላይ ያለው ፎቶ ልቤን ሰርስሮ ገባ። ያኔ ፈገግ እንደምትለው ይኸው ፎቶዋም ፈገግ ብሎ ተቀበለኝ፣ ልክ እንደ ያን ጊዜው። ከድሬ በባቡር ወደ አዲስ ደባሪ ጉዞ ላይ ነኝ። ስሜን መቀየር ሳይኖርብኝ አይቀርም። ዘገዬ ብዬ፣ አዎ ዘግቻለሁ። አንዳንድ መዘግየቶች ቁጭትን ይወልዳሉ። ቁጭት ደግሞ የቁም ሞት ነው። ለምትወዱት ለምትፈልጉት ነገ ዛሬ አትበሉ፣ አትዘግዩ። አውተውኛ በቃ ሃይ